በግሪክ የተዘጋጀውን የኢትዮጵያ ቤተክርስቲያኗን ለማስከፈት ከፍተኛ ጥረት እየተደረገ መሆኑ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በኢትዮጵያ የግሪክ አምባሳደር አንቶኒዮስ ስፖራክለስን በጽሕፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም በግሪክ አቴንስ ከተማ ከ40 ዓመታት በላይ አገልግሎት ሲሰጥ የቆየችውና በአምባሳደሩና በምዕመናኑ መካከል በተፈጠረው አለመግባባትም በአገሪቱ የሃይማኖት ሚኒስቴር በተዘጋጀው ቅዱስ ኪዳነ ምሕረት ቤተክርስቲያን ጉዳይ ላይ መክረዋል። እችም ቤተክርስቲያን በውጭ ለሚኖሩ ኢትዮጵያውያን መንፈሳዊ አገልግሎትን ከመስጠት ባለፈም ባህልና እምነትን ለማስቀጠል እንደ ትልቅ ማዕከል መጠለያነት የምታገለግል መሆኑን አስረድቷል። በመሆኑም ቤተክርስቲያኗን እንደገና የምትከፈትበትና አገልግሎቱን የምትጀምርበትን መንገድ አስመልክቶ በቅዱስ ሲኖዶሱ አቅጣጫ መሰረት ከአምባሳደሩ ጋር ሰፊ ውይይት ማድረጋቸውንም አስረድቷል።